ፊልሙ የሚጀምረው በዌስት ቨርጂኒያ ፌርሌክ ታውን በሚባል ቦታ ነው። በሃሎዊን ዕለት ሰዎች የተራራው ሰውዬ የተሰኘ የሙዚቃ ፌስቲቫልን እያከበሩ ነው። ኬሊን የተባለች የዜና ዘጋቢ ስለ በዓሉ ሪፖርት እያቀረበች ሲሆን በአካባቢው ያሉ ሰዎች ሁሉ አስፈሪ የሃሎዊን አልባሳትን ለብሰዋል። ከሪፖርቱ በኋላ ኬሊን እረፍት ለመውሰድ ሩጫ ትጀምራለች። እየሮጠች ሳለ ሳታውቀው ጫካ ውስጥ ትገባለች። እዚያም ሳውቱዝ የተባለው ሰውዬ በፊቷ ይገጥማታል። በፌስቲቫሉ ላይ ሁሉም ሰው የተለያየ አስቂኝ ጭንብሎችን ስለለበሱ እሱን አይታ ትስቃለች። ችላ ብለው ስትሄድ ዋን አይን ታገኘዋለች። እሱንም የሃሎዊን ልብስ የለበሰ መስሏት ትቀልድበታለች። በመቀጠል ስሪ ፊንገር በፊቷ ይመጣል። ስሪ ፊንገር በጣም አደገኛ መሆኑ ግልጽ ነበር። ኬሊን በመሃል ጣቷ ስታመለክተው ጣቷን ይቆርጣታል። እሷን በጭንቅ አምልጣ ስትሮጥ ሜናርድ የተባለ ሰው እርዳታ ሊሰጣት ከፊቷ ይቆማል። እሱ ግን ሊረዳት ሳይሆን ሊገላት የመጣ ነበር። ሶስቱም ወንድማማቾች ለሱ እንደሚሰሩ እዚህ ጋር ይታወቃል። ሜናርድ ልክ እንደነሱ ሰውን ገሎ የሚበላ ጨካኝ ነው። ኬሊን ከገደሏት በኋላ ወደ ጎጇቸው ወስደው ይቆራርጧታል። ሜናርድም ማስረጃ ባለማጥፋታቸው ይቆጣቸዋል። በመቀጠል ወደ ፌስቲቫሉ የሚሄዱ 5 የኮሌጅ ጓደኞችን እናያለን። ሜናርድ ሆን ብሎ በመኪናቸው ፊት ይቆማል። እሱን ለማዳን ሲሞክሩ መኪናቸው ከዛፍ ጋር ይጋጫል። ሜናርድ ገጭታችሁኛል ብሎ ሲዋሽ፣ ቢሊ የተባለው ጓደኛቸው ግን እንዳልገጩት እርግጠኛ ነበር። ቢሊ ለማረጋገጥ ወደ እሱ ሲጠጋ ሜናርድ በቢላዋ ይወገዋል። በዚህ ጊዜ ጓደኞቹ ተባብሮ ሜናርድን ይደበድቡታል። ሶስቱ ሰው በሊታዎች ጥቃት ሊሰነዝሩ ሲሉ ኢንስፔክተር ኤንጀላ እና ምክትል ቢግስ ይደርሳሉ። ኤንጀላ ሁሉንም ማስራ ወደ ፖሊስ ጣቢያ ትወስዳለች። ቢግስ ግን እዚያው እንዲቆይ ታዘዋለች። አንጀላ እንደሄደች ሶስቱ ሰው በሊታዎች ቢግስን ይገሉታል። በፖሊስ ጣቢያው ቢሊ ጥፋቱን ሁሉ በራሱ ላይ በመውሰድ ጓደኞቹን ያስፈታል። አንጀላ በምርመራ ሜናርድ ወንጀለኛ መሆኑን አውቃ ለከፍተኛው ባለስልጣናት ደውላ እርዳታ ትጠይቃለች። ሜናርድ ግን እስከ ጧት አትቆይም ብሎ ይዝትባታል። ከተማዋ በበዓሉ ምክንያት ባዶ ነበረች። ሶስቱ ሰው በሊታዎች የቴሌኮም ግንብን በመጣል የሁሉንም ሰው ስልክ ግንኙነት ያቋርጣሉ። በመቀጠል የኤሌክትሪክ ጣቢያውን በማጥፋት ከተማዋን በጨለማ ውስጥ ይከቷታል። የቢሊ ጓደኛ ክሩዝ ለቢሊ ምግብ ልታቀብል ስትሄድ ስሪ ፊንገር ያባራታል። ልታመልጥ ብትሞክርም በመጨረሻ ይይዛታል። በሌላ በኩል ጁሊያን እና ሊታ ለአደጋ ይጋለጣሉ። ሊታ ልታመልጥ ብትችልም ሶስቱ ሰው በሊታዎች ጋስ የተባለውን ጓደኛቸውን እግር በመሰባበር ከፖሊስ ጣቢያው ፊት ለፊት ይጥሉታል። አንጀላ ልትረዳው ስትወጣ በጭካኔ መኪና በላዩ ላይ ነድተው ይገሉታል። አንጀላ ለቢሊና ለጁሊያን ሽጉጥ ሰጥታ የፖሊስ ጣቢያውን እንዲጠብቁ ታደርጋለች። እሷ ደግሞ ጄኔሬተርና ራዲዮ ፍለጋ በአቅራቢያው ወደሚገኝ ሱቅ ትሄዳለች። እዚያ ሆና እርዳታ ብትጠይቅም የሰማት ልጅ ግን የሃሎዊን ቀልድ ነው ብሎ ችላ ይላታል። ቢሊና ጁሊያን ክሩዝን ፍለጋ ሲወጡ አስከሬኗን መንገድ ላይ ያገኛሉ። በዚያ ጊዜ ስሪ ፊንገር መጥቶ ይይዛቸዋል። ቢሊ ሲነቃ ሜዳ ላይ ተቀብሮ ራሱ ብቻ ውጭ ሆኖ ያገኘዋል። ስሪ ፊንገር በበረዶ ማሽን ተጠቅሞ የቢሊን ራስ ይቆርጠዋል። በመቀጠልም ጁሊያንን ይገለዋል። አንጀላ ሁኔታው ሲከፋባት አንድ እስረኛን በራሷ መኪና እርዳታ እንዲያመጣ ትልካለች። ነገር ግን ሰው በሊታዎቹ መንገድ ላይ በዘረጉት ሽቦ መኪናው ይጋጫል። እስረኛውንም በበርሚል ውስጥ ከተው ያቃጥሉታል። አንጀላ የእስረኛውን ጩኸት ሰምታ ልታድነው ስትሄድ ሱቁ ይፈነዳል። በዚህ መሃል ሜናርድ ሊታን ከፈታሽኝ አልጎዳሽም ብሎ ያታለላታል። ሊታ ስትፈታው ግን አይኖቿን አውጥቶ እውር ያረጋታል። አንጀላ ተመልሳ መጥታ ሜናርድን ትመቷለች። ነገር ግን ሜናርድ አንጀላን አታሎ ወጥመድ ውስጥ ይከታታል። በሩ ሲከፈት ቢላዋ እንዲወጋው አድርጎ አዘጋጅቶ ነበር። አንጀላ በሩን ስትከፍት ባለቤቷ ይሞታል። ስሪ ፊንገርም አንጀላን ደብድቦ ራሷን እንድትስት ያደርጋታል። በመጨረሻም አንጀላ በፖሊስ ጣቢያ ውስጥ ታስራ ትነቃለች። ሰው በሊታዎቹ በጣቢያው ዙሪያ ቤንዚን ያርከፈክፋሉ። ሜናርድ ለአንጀላ 2 ምርጫ ይሰጣታል። ወይ በእሳት መቃጠል ወይ ደግሞ እግሯን ከወለሉ ላይ ስታነሳ በሚተኮስ ሽጉጥ መሞት። ሜናርድ ጥሏት ይወጣል። ብዙም ሳይቆይ የተኩስ ድምጽ ይሰማል። ይህም አንጀላ ሁለተኛውን አማራጭ መምረጧን ያሳያል። ፊልሙ የሚያበቃው ሊታ መንገድ ላይ እርዳታ ስትጠይቅ ሜናርድ እና ሶስቱ ሰው በሊታዎች በመኪናቸው ጭነው ሲወስዷት በማሳየት ነው።